እናገራለሁ። ክብር ለኢየሱስ ይሁን። እየሰማችሁ የተለቢያ ፓስተር እውነቴን ብላችሁ የመስዋዕቱበት ጌታ ያሰጋችሁ። ኢየሱስ ያድናል። ከዚህ በኋላ አትሯሯጡ። የመስዋዕቱበት ጌታ ያሰጋችሁ። ኢየሱስ ያድናል። ታውቃላችሁ ይስሐቅ ቢሰዋው የመስዋዕቱበት ጌታ ያሰጋችሁ። ኢየሱስ ያድናል። የቆመ ታስሮ የቆመ ይጠበቃል። ኢየሱስ ያድናል። ከዚህ በኋላ አንሯሯጥ አንደክም። የመስዋዕቱበት ጌታ ያዘጋጃል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ከተሸከረ ወላጆች በጣም ወደዋለሁ። እግዚአብሔር ዛሬ ሰጥቶን በተለያዩ መድረኮች ላይ አብረን አገልግለናል። የመንግስቱ ስራ ሰርተናችሁ በዝማሬ እኔ በእግዚአብሔር ቃል ዛሬ ደግሞ ሰጡ ሁለታችን ስናገለግል ደስ ብሎኛል። ክብር ለኢየሱስ ይሁን። ትናንት ማታው እየተቀጣጠለ ነበር። አንተ ያጋለጥ የሚገባችሁ በሰው እየተቀጣጠለ ነበር። ኢየሱስ ያድናል። አንድ ነገር ልናገርና ወደ ጊዜ ይገባሉ። እኛ እዚህ ጋር ቆመን ስታዩ ዋጋ የከፈሉዋል። ኢየሱስ ያድናል። እነ ፓስተር ዋጋ በከፈሉ ላይ ቆመን እንናገር። መንገዱ በተራራበት ላይ ነው የምናገረው። ኢየሱስ ያድናል። ክሬዲቱ ለነሱ ሲያጨብጭቡላችሁ ዋጋ ከፈሉ። ሳይሆን አስተካክለው ጠብቀው ለእኛ እንዳይከብድ ብናልከው። ኢየሱስ ያድናል። እግዚአብሔር ይባርክ። ፓስተር በጣም ነው የምወደው። በእውነት የሰማይ አባት እግዚአብሔር ይባርክ። በታበለ ስለከፈቱ ዋጋ እግዚአብሔር ይባርክ። ዛሬ አንድ ነገር ነው ልናገር የመጣሁት። ጸሎት አብዙ የሚል ኢየሱስ ያድናል። ሌላ ነገር አታብዙ። ጸሎት አብዙ። ኢየሱስ ያድናል። ዛሬ የተቀጣጣችሁ ስሙ። ወደ መልእክቴ ከመግባቴ በፊት አንድ ነገር ልናገር። ታውቃላችሁ ጳውሎስና በርናባስ ወደ ደቡብ ገላትያ የሚባለው የመጀመሪያ ሚስዮናዊ አገልግሎታቸውን ሲሄዱ ወደ ደቡብ ገላትያ ለማገልገል ፕላን ለማድረግ ሲሄዱ በደንብ በልዩ አቀባበል ነበር የተቀበሏቸው። አማልክት በሰው አምሳል በመካከላችን ተገለጠዋል። ጳውሎስና በርናባስ ሲያገለግሉ ማለት ነው። እንደዚህ ያሉ አንተ ዋና ተናጋሪ ነህ ጳውሎስ ይላል። አንተ ደግሞ ዋና ሄሬቤላ በርናባስ ማለት አማልክት በሰው አምሳል በመካከላችን ተገለጠዋል። ከዛ የሚገርማችሁ እንደዚህ ያሉ እየተተከተካሉ ይሳሉ ለሰው ብላችሁ ለራሴ ብላችሁ ኢየሱስ ያድናል። እና የሚገርማችሁ ጳውሎስ ይሰብካል። ጳውሎስ ማለት ትንሽ ፊዚካውን ጳውሎስ ራሱ የሚለው ትንሽ ማለት ግን አንድ የጌታን መናገር ከጀመረ ሰብቶ ይሸንፍ። ዛሬ እኔ ጳውሎስ እና ሰብቼ ይሸንፍ። ኢየሱስ ያድናል። ድሮ አይደለም። ብዙ ጊዜ ሰዎች ታውቃላችሁ፣ ድሮ ቀረ ክርስትና ዝማሬ ድሮ ቀረ ድሮ አቀ የጊዜው ጳውሎስ ነው ያለው። ኢየሱስ ያድናል። ዝማሬ ድሮ ቀረ ዛሬ ይሰማል። ስብከት ዛሬ ይሰማል። ዛሬ ይሰማል። ኢየሱስ ያድናል። የትኛው ባሪያ ነበር? በዘፍጥረት ላይ ድሮ ቀረ ኢየሱስ ያድናል። ከጳውሎስ በላይ ሳይሆን ከክርስቶስ በላይ ታረጋላችሁ ሰላማችሁ ይባላል። የትኛው ያለባችሁ ድሮ ቀረ ክርስትና ዛሬ ማለት ኢየሱስ ያድናል። ከዚህ በኋላ ከኛ በኋላ የሚነሱ ትውልድ ኃይለኛ ጨካኝ የማይደራደሩ እዚህ ጋር የምታዩዋቸው እነ ዲቦራ እነ ዳዊት እነ ጳውሎስ የማይደራደሩ ናቸው። ኢየሱስ ያድናል። ጨካኝ ትውልድ ነው የሚነሱ ወንጌል ላይ የማያመሻምች በቅድስና የማያመሻምች ትውልድ ነው የሚነሱ። ኢየሱስ ያድናል። እና ጳውሎስና በርናባስ ጳውሎስ ሲሰብክ በኋላቱ ከመወለዱ ጀምሮ ችግር የነበረበት ይንተከተታል። ጳውሎስ ዞር ብሎ ሲያይ ፊቱ ላይ ይመጣል። ተነሳ ዘሮባ ይባላል። ውይይት ብሎ ውጭ ተነሳ። ዛሬ በእንደዚህ አይነት መንፈስ ኢየሱስ ያድናል። እየተረታታችሁ በእነሱ ክብር ለኢየሱስ ይሁን። እና ጸልያለሁ። አንድ መንፈስ ገለጠዋል። ሰፈር ያስገባው መንፈስ ዛሬ ገለጠዋል። የኤማሁስ መንገዶች የታወቃችሁ እያወሩ እየተነጋገሩ እንደዚህ ያሉ የኤማሁስ ማህበራት እንደሆነ ነገራቸው። የተነሱት በኋላ ቀርተው ከኢየሩሳሌም የተነሱት ተስፋ ያደረገው ይሆናል።
ይበሸናል ያለው ሞተ በልያሉ ከኢየሩሳሌም ተነስተው ኤማሁስ ገቡ። ኤማሁስ ማለት ነው ሰፈር ከዋና ከተማ ወጥቶ ሰፈር የሚመጡ ዛሬ መጥቷል። ኢየሱስ ያድናል። ለመንደር አትመጣሽ። ኢየሱስ ያድናል። ሁላችሁ አይኖቻችሁ ጨፍናችሁ አብራን እንጸልያለን። ጸልዩ ሁላችሁ። እግዚአብሔር አባት ሆይ ጸሎት እግዚአብሔር አባት ሆይ ስለዚህ ታሪክ ጋር እናመሰግናለን። አባት ሆይ ይህንን ለአንተ ለታመኑ ልጆች አሳልፈን ሰጠን። በጌታ በኢየሱስ ክርስቶስ በዚህ ቀን ላይ ነው የተመደበ ማንኛውም የጠላት የዲያብሎስ ሥራ ሁሉ የፈረሰ ይሁን። አባት ሆይ መንካት ያለብን ድካም በዚህ ሰዓት በዚህ ቀን አንተ ፈልጋ የመጣች ተጽናና ተረስሳታ እግዚአብሔር አባት ሆይ ደግሞ ፈውስ ፈልጋ የመጣች እግዚአብሔር አባት አንተ ነካት፣ አንተ ዳሳ ተፈውሳታ። እያንዳንዱ እንደመጡ እንደዚህ ዝም ብሎ አይመለሱ። ይህን ስለምታረግ አመሰግናለሁ። ሁሉ ለአንተ ክብር ይሁን በናዝሬቱ በጌታ በኢየሱስ ስም አሜን። ዛሬ በሕይወት ሳተው እንረግፈዋል። ክብር ለኢየሱስ ይሁን። ያቺ ሴት ታውቃላችሁ እንደዚህ አለች። ነቢዩ በሄደ ባለ ጋር ወንጌላች ባሏ ባለ ጋር እና ቆዋች ሰፈር ውስጥ በሰማያዊ ልትሆን በቃ በሰማያዊ ነው። ግን ልጆቼ ባለ ጋር መጥቶ ባለ ያረጋቸው የልጅነት መብታቸው ይለፍቃቸው አላስነካም ሙበያ ቆዋች ዛሬ ይጮሃል ሲገርሙ መልእክት ያለ መልእክታው ታፍሩላችሁ። ግን አሁን ሲገርመው ነው ውስጤ ሲመጣ አጠገባችሁ ያለው እዳው ተመስሏል። ዛሬ መጣዎች ይላል በእምነትና ነው እዳው ተመስሏል። ተባለ ቆዋች ማለት አመቶ ልጆች የልጅነት መብታቸው ይለፍቃቸው ከዛ ለሚዩ በኋላ ምን አለች መልእክት ይችላል ስንት ይዘይታል ዘይት ተባላት የኃይል ምልክት ዘይት ተባለ ከቢታቻውስ አሳው ቆዋሻ እጣውቻችሁ ያት ተባላት ጌታ በሩታው ይባርካል። ሰብስባ በሩታች እስከሚተፈራ ኢየሱስ ያለና ዛሬ አናስነካ በሩታችሁ ይነሱ ይወጣ ዛሬ ተመርጧል። ኢየሱስ ያለና በምንም ነገር ኢየሱስ ያለና የልጅነታችሁ መብታችሁ ይነበረው ተቃቆሉ። ክብር ለኢየሱስ ይሁን። አሁን ቀጥታ ወደ እግዚአብሔር ቃል የምገባው የምናገረው ሐሳብ የሚገኘው ዘጸአት 33:11 ላይ እንደዚህ ጋር የእግዚአብሔር ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ይነጋገር ነበር ይላል። ደግሞ የእግዚአብሔር ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ይነጋገር ነበር። ማነው? ሙሴ ከእግዚአብሔር ጋር ፊት ለፊት ይነጋገር ነበር ይላል። ጸሎት ማለት በእግዚአብሔር ዙፋን ስር መቆየት ማለት ነው። ኢየሱስ ያድናል። ታውቃላችሁ ሁልጊዜ ጸሎት ስናስብ ጸልየን ብቻ አይደለም እንዴ? አንድ ክርስቲያን ማወቅ ያለበት ከጸለየ በኋላ ድምፅ መስማት መቻል አለበት። በጎቼ ድምፄን ይሰማሉ። ታውቃላችሁ እዚህ ይህ ላይ መግባት አለ። ሙሴ ፊት ለፊት ከእግዚአብሔር ጋር ይነጋገር ነበረ ይለናል። ከዛ በኋላ ደግሞ እግዚአብሔር ያደረገው ነበር። ጸሎት ከጸለያችሁ በኋላ ጌታዊ ምን ትላለባችሁ ደግሞ መጠበቅ አለባችሁ። ድምፅ ምን ትላለህ? እየሰማን ባቁሰ ቃል ለምኛል ቦታው ምንገባው ድምፅ እየሰማ ነው ምንወጣው የምንገባው። ኢየሱስ ያድናል። ክርስትና ባለንበት እርግጥ ከክብር ወደ ክብር እኛ ሁላችን ይላል በማይከደን ፊት የእግዚአብሔር ክብር
እንደበስታው ያበረከተ መንፈስ ከሚው ጌታ ያንን እንመስልተን ከክብር ወደ ክብር እንለወጣለን። የክርስትና ነገር መለወጥ ነው። ከክብር ወደ ክብር አይቷችሁ ልጅ ማለት ግን የክርስትና ባለበት እርግጣ ከክብር ወደ ክብር ከኃይል ወደ ኃይል ኢየሱስ ያንናል እና ሙሴ ፊት ለፊት ከእግዚአብሔር ጋር ይነጋገር ነበር፣ ያደርገው ነበር፣ ያወራ ነበር። ጸሎት ማለት እንደዚህ ነው። ንግግር ፌሎሺፕ ነው። የአባትና የልጅ በዚህ ሰዓት ተወራራጁ ብዙ ጊዜ ይቀራል። ሰው ጸሎት ላይ ማለት ካይነው ይሶርታል። እግዚአብሔር ግን እንድናዋራው ይፈልጋል። ጸሎት ማለት በተሰበረ ልብ ማለት ነው። አንድ ጊዜ አንድ እናት ልጇን ስትቀረው ተበረከተ አልበረከተ ልጁ ዱላው ስለበዛበት ተበረከተ። እንዲህ አላትና እናቴ ሆይ አላት፣ ዱላው ስለበዛብኝ ነው የተበረከቱት፣ ልቤ ቆሟል። በተሰበረ ልብ ነው ጸሎት በሰጠኝ ያለ ኢየሱስ ያድናል። እግራችን ብቻ ስለተባረከ ሰው ልባችን ተመርቆ ነው መጸለይ ያለው። ስለ ምድራችን፣ ስለኛ፣ ስለ ሀገራችን፣ ስለምንኖርበት መጸለይ መቻል አለብን። ኢየሱስ ያድናል። ሁለተኛው የምናገረው አንደኛ ሳሙኤል ምዕራፍ 1 ቁጥር 12 ላይ እሱ ላይ ትንሽ ቆያል። እንደዚህ ይላል። ጸሎቷን በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ታውቃላችሁ፣ ጸሎት አብዙ። ሐናን ስትመለከቱ እግዚአብሔር ማኅፀኗን ዘግቶት ነበር። ሷን ክፈተው ተሰጥቷል፣ ተቆልፏል። ግን ወደ ሰው ይሄድ ክፈተው ከሰው ጋር ነበረች ግባ ከሰው ጋር አይደለም ንግግሯ ከእግዚአብሔር የሰማይ አምላክ እንደዚህ ሆነ አንተ የዘጋው ክፈተው ትሏል። ዛሬ ብዙ ነገር ተጠቅሟል። ክፈተው ኢየሱስ ያድናል። ይልቁንስ መጸለይ አብዙ። ሐና በዚህ ሁሉ ውስጥ የት ወደ ሴሎ ትሄድ ታበዛ ነበር። እየሄደች ክፈተው ትሏል። በጣም በሚገርማችሁ ካህኑ ኤሊ አያት። አፏ በዛው ለመሰራት ካህኑ ኤሊ ሰረሽራት እንትኑ ያማከለ የሴሎ ማለት ያህዌ የሚያመልኩበት ማለት አንዴ ያህዌ ተሰጥቶ ሳይሆን መልካም ነገር አድርገናል፣ የዘራነውን አድርገናል፣ ሰብስበናል፣ እግዚአብሔርን የሚያመልኩበት የሴሎ በዓላት፣ የዳስ በዓላት፣ የቂጣ በዓላት ሳይኖች ያቀርቡበታል። በዛ በኋላ ግን እሷ ሁልጊዜ ሐዘንተኛ ነች። እንደ ሰከረው ልቧ የተሰበረባት የልጅ ሊባል ያያት ትሄድና ኮፋቶች ትሆናለች። በተውሶ ነው እልቃና ሰጥቷት ነው በተውሶ ሙሉ ሆና አለምት ካሁን ይሄ ያዳስና አንቺ ስታረሽ ሰረች አይደረሽም ያያት ዛሬ ሰው ያደርጋችሁ ይችላል። ነገር ግን እንደዚህ ክፈተው ይከፈታል። ኢየሱስ ያድናል። ለዚህ ነው ሁሉም ባሉ የፌስታ የደስታ ሁሉም የሚወደቅበት ሁሉም የሚደሰትበት እንደዛ ሁሉ ሲደሰት እሷ ግን ትጸልይ ነበር። የሰማይ አምላክ አንተ የሰጠው ትሏለች፣ አንተ ክፈተው ትሏለች። ዛሬ ይከፈታል። ሁሉ ነገር ተዘግቷል፣ ይከፈታል። ነገራችሁ ጸሎታችሁ ይከፈታል። ሰው አትመለሱ። የሰማይ አምላክ ተመልከቱ። ውርዳችሁ ከሱ ጋር ይሁን። በእንደዚህ አይነት ውስጥ ሐና አበዛች ጸሎት። ወደ እግዚአብሔር ቤት አብዙ፣ ጸሎት ጨምሩ። ወደዳችሁ ጠላችሁ ለዚህች ሀገር መፍትሄ ጸሎት፣ ለዚህ ቤተክርስቲያን መፍትሄ ጸሎት፣ ለትውልዳችን መፍትሄ ጸሎት፣ ጸሎት አብዙ። ያዕቆብን ታውቃላችሁ ስትመለከቱ ብዙ ነገር አላቸው። ከብቶች
የተለያየ ነገሮች በዛ ልጆች በዙበት በተለያየ በማለት ነው የበዛለት ነገር ግን ያሳሱ እነሱ ወደዚህ ያሻቆ በክርስቶስ ጋር ዋራይ ዛሬ ጸሎታት ያበዛው ነገር በምን አፋደር ወር በምን ያበዛው ነገር ራስ አይሰጠን እንጸልይ ዛሬ መፍትሄ ያለው በጸሎት ውስጥ ነው። አጠገባችሁ ያለው ሰው ጸሎት ማድረግ ሌላ ነገር አታሳቡ። ኢየሱስ ያደላ በሶስት ነገር አወራች። ካህኑ ሳይረዳት ፓስተሩ አወራች። ካህኑ ማወቅ መቻል ነበረበት፣ ግን አልተረዳት። ሰካራ ያራማለኛ መሰለች። ሁለተኛ ደግሞ በማኑ ላይ ያለች ሀልዬ ያባባው እኔ ካሰብ ይታረጥብሽ አንተ ብትወር የኔ ፍቅር ወደድን ቻለ እኔ ግን አንተ ጋር ለጉዳይ የሰማይ አምላክ ነው ወርች አንዳንዳችሁ በባላችሁ የተባላችሁ ያለ ጉዳይ የሰማይ አምላክ ነው ያለው ጉዳይ ከፈተው እንደዛ ነው ይላል። እኔ ካሰብ ይታረጥብሻለሁ እኔ እኮ ወድሻለሁ ይላል። አትበተብኝ ያንተ ጉዳይ ሊፈታው አይችልም። አንተ ወደድን ቀጥል እኔ ጸሎቴ ልቀጥላለሁ። ጸሎቷ አበዛች። የመጀመሪያው ማኑ ይሄ ያበዛች፣ ሁለተኛው ባሏ ያበዛች። ዛሬ ጸሎት አርሱ። ኢየሱስ ያድናል። ሶስተኛ ያበዛችሁ ይገራችሁ ስራራይ ስራራ ታቆሳቻት ነበረ። ስራራ ብዙ ልጆች አሏት። ማመስገን ስራሽ ተራራቻና ይየታች ለካታራታ በእኛ ያማ ልጅአት አና በተውቶ ወርቃ ማመስገን ከተባለ ጋር ያለቻት ሐናን ጸሎቷን ታበዛለች። ዛሬ ጸሎታችሁ ናት የሚነጋባችሁ አላችሁ የሚያበሳጫለ አዎ ጸሎታችሁ በምን ሁኔታ ውስጥ ወራና ታፈቀ ይልቁን ጸሎታችሁ ናት። ኢየሱስ ያድናል። ዛሬ ይሄን ነው የምናገረው። አቱ ብላችሁ የመጣሁት ክብር ለኢየሱስ ይሁን። ሐና በዚህ ሁሉ ውስጥ ታበዛ ነበር። ኢየሱስ ያድናል። ታውቃላችሁ ዳንኤል ስትመለከቱ ዳንኤል ይጾማል፣ ይጸልያል። ዳንኤል ቢዚ ሰው በቀን 3 ጊዜ ይጸልይ ነበር ይላል መጽሐፍ። የመጀመሪያው ዳንኤል በልቡ አገኛል በ16 በ17 ዓመቱ ብላ ሲባል አልበላም ለምን እንዳይረሳ አስቡ። 3 ጊዜ በቀን 3 ጊዜ ይጸልይ ነበር። ወደ ኢየሩሳሌም መስኮቱ ይከፍትና ይጸልይ ነበር። ዛሬ ጸሎታት ብላ ሲባል አልበላም። ኢየሱስ ያድናል። እኛ እኮ በርካታችን ቅድስናችን ላይ ኢየሱስ ያድናል። ከአባታችን ጋር ወደ አባት አንደል እናወራለን። ኢየሱስ ያድናል። አልበላም አልጠጣም ይላል። ዳንኤል ያገኘው የሚሰራሰብ አለበት እንዳይረሳ ሳሰብ ይላል። ግን አድርጅ ነው የሚገርማችሁ በራስ ስትሰራ አመቱና ዳንኤልን ተጋጥተኝ ግን አንድ ነገር ተደረገ አጸልየኝ ዳንኤል ደግሞ በጸሎት በመጣችበት ምን ፈንከች ማይነቃለ ኢየሱስ ያድናል። ታውቃላችሁ እኔም ዳንኤል ሰራው ስለ ዳንኤል ሰው ስለማይበር ይያለማው ኢየሱስ ያድናል። እና የዳንኤል ሳሰው በጣም በጸሎት ይጸልይ ነበር። በጣም ጊዜ ነው ከዛ በዚህ ተረጋ አጸልይ መጨረሻ ላይ ዳንኤል አጥቶ ወደ አንበሳ አዋጅ ወጣ የጸለየ ይማል ኢየሱስ ያድናል። ዛሬ አንበሳ የሚሰራ የጸሎት ራሱ ወደቤታችሁ ይገባል። ኢየሱስ ያድናል። የሚገርማችሁ ዛሬ ወደ አንበሳ ወጣ አንበሳ ታባንት አንበሳ ይዛራለት ኢትዮጵያ ነበር ሁላችሁ ፋሚሊ ማለት ነውና ታየ ነበር የተለየ አንበሳ የድሮ ቤተ መንግስት አሁን አንድ ደስፋቅስ የተለየ ነጭ አንበሳ እና አንበሳውን የሚጠብቀው ከየት አንበሳ ነው። ከሳውዝ አፍሪካ የመጣ አንበሳ ነው። አንበሳ ማለት ግን ያላችሁ ብዙ ትልቅ ነው። ከሳውዝ አፍሪካ የመጣ ነው እና አንበሳ ባህሪው ምንድነው ካላችሁ
በአየር ላይ የተወረወረበት ነገር በአየር ላይ ነው ሰው የሚቀርበው። ዳንኤልን ወደ አንበሳው ጉድጓድ ሲወረውሩት በአየር ላይ አልቀለሙት። አንበሳ በባህሪ የሚባል ለዳንኤል ግን ትራሱ ነች። ኢየሱስ ያድናል። ዛሬ በላተኛው ትራሱ ይልሻል። ኢየሱስ ያድናል። እኔ ለሰው ስለ ዳንኤል ሳስብ አንደኛው በተራራው ስራሽ ያለው ይመስለኛል። አንደኛው በተኛበት አንደኛው ትራስ አለ እና የሚቀጥለው ዳንኤል የምታረቀው አምላክ አለ ንጉሶች ያለት ይገሳል በፊቱ ቀንነታ ይተውኛል። ኢየሱስ ያድናል። አንበሳው ለምንድን ነው ያለቀው ብዬ በደንብ እያሰብኩ ነበር። እንደዚህ ያሉት አንበሶች አይናገሩም። እንደ ሀይዋ አንበሳው ቢናገር ኖሮ ዳንኤል ይላል ለምን መሰለህ ያልበላል ምዕራፍ አንድ ላይ አልበላም ያልበላ አይበላም እነግራቸዋለሁ ያልበላ አይበላም ምዕራፍ አንድ ላይ እንዲህ ይሏል ብላ ሲባል አልበላም ይሏል። እንዴት ያልበላ ይበላል? ዛሬ እነግራቸዋለሁ ያልበላ አይበላም። መሰረት እንዴት ጥሩ እንደሆነ ታውቃላችሁ? ገና ምዕራፍ አንድ ላይ አልበላም ምዕራፍ 6 ላይ አንበሳ አዘጋ መልአኩ ልኮ የአንበሶቹን አፍ ዘግቷል። ኢየሱስ ያድናል። ዛሬ አዋጁ ይቀየራል። የዳንኤል አምላክ ያላመነ ይባል ኢየሱስ ያድናል። እንደዚህ ነው የሚሆነው በዘመናችን። ጸሎት እናበዛለን፣ እንከታተላለን። ኢየሱስ ያድናል። ሌላው ሐዋርያት ሥራ 12 ቁጥር 1 ሐዋርያት ሥራ ምዕራፍ 12 ቁጥር 1 እንደዚህ ይላል። በዛ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ በቤተ ክርስቲያን በእያንዳንዱ ላይ እጁን ጫነባቸው። የዮሐንስ ወንድም ያዕቆብን በሰይፍ ገደለው። አይሁድን ደስ እንዳሰኝ አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራቱ ነበርና በዚያን ጊዜ በወህኒ ቤት አገባው። ከፋሲካ በኋላ ወደ ሕዝቡ ያወጣው ዘንድ አስቦ በእያንዳንዱ 4 ወታደር ሆነው እንዲጠብቁት ለ4 ጭፍራ ክፍሎች አሳልፎ ሰጠው። ጴጥሮስን ወደ ቤት ይጠብቁት ነበር። ነገር ግን በቤተ ክርስቲያን ስለ እሱ ወደ እግዚአብሔር በጸሎት አጥብቀው ይደረግ ነበረ ነው የሚለው። ይጸልዩ ነበረ ይችላል። በዛኛው ግን በዚህ አጥብቀው ያደርጉ ነበር ይላል። ምንላቸው በዚህ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ በቤተ ክርስቲያን ላይ ተቋማቱ ሲበዙ ንጉሥ ሄሮድስ መከራ ያጸናባቸው ዘንድ እጁን ጫነባቸው እና የዮሐንስ ወንድም ያዕቆብን ገደለ። ከተገደለ በኋላ በቤተ ክርስቲያን አጥብቆ ይጸልይ ነበር። ማን ተያዘ? ጴጥሮስ ተያዘ። ጴጥሮስ በተያዘ ጊዜ በእያንዳንዱ ቤተክርስቲያን አጥብቀው ቅዱሳኖች ይጸልዩት ነበር። ጊዜው ልክ እንዳሁኑ ወቅት የፋሲካ ወቅት ነው። ፋሲካ በዓል ካለፈው በኋላ ጴጥሮስን ለመግደል ማለት ነው። የተፈረደበት ጴጥሮስ የሞት ፍርድ ነው። ከዛ በኋላ ሊገድለው ንጉሥ ሄሮድስ ወደ እስር ቤት ወደ ወህኒ ቤት አስገባው። ነገር ግን በእያንዳንዱ ቅዱሳን ቤት አጥብቀው ይጸልዩ ነበር። ኢየሱስ ያድናል። መጀመሪያ ተወልዶባቸዋል። የዮሐንስ ወንድም ያዕቆብ ተገድሏል። ግን በጴጥሮስ ላይ ስለታሰረ አጥብቀው ይጸልዩ ነበር። ዛሬ አጥብቀን እንጸልያለን። ኢየሱስ ያድናል። ታውቃላችሁ፣ እስር ቤት ከገባ በኋላ ቅዱሳኖች አጥብቀው ይጸልዩ ነበር። ኦልሬዲ ፍርድ ተፈርዷል። ግራና ቀኝ አይቶ እንኳን ወረቀት ምን እንዳያስረዱ የሞት ፍርድ በጴጥሮስ ላይ ተፈርዷል። ሊገደል ተፈርዶ ነው። ነገር ግን ክርስቲያኖች አጥብቀው ይጸልዩ ነበር። የቅዱስ ሐሳቦች በሰው ኃይል ታረጋለች። ኢየሱስ ያድናል። እኛ ስንጸልይ እየሞከርን ነው። ክብር ለኢየሱስ ይሁን። እየሰራ እና በቅዱሳን ቤት ውስጥ አጥብቀው ይጸልዩ ነበር። ጴጥሮስም ተስፋ ቆርጦ ተኝቶ ነበር። የሞት ፍርድ
ተፈርዶበታል፣ ተስፋ ቆርጦ ተኝቷል። ዛሬ እነግራችኋለሁ እናንተ ተስፋ ቆርጣችሁ በተኛችሁበት መልአኩ መጥቶ ወዳችሁ መጥቶ ያስነሳችኋል። ኢየሱስ ያድናል። ታውቃላችሁ ተስፋ ቆርጦ በተኛበት ሰዓት ላይ መልአኩ መጥቶ መብራት ባላያለ ሰው ከዛ ጴጥሮስ ሶፍሮዋል አገለገለ እስር ቤት ሶፍሮዋል ያገኛል አስወራቆት ያስገኝ ራቆት ያስገኝ ያቆት ጫማው አስወርዶታል፣ ልብሱ አስወርዶታል። እመጣ በታሮ ለማጥቶ መልአኩ ደረቀ ሁሉም መጥቶ ተነሳ። ጫማ ለመስራት ወንጌል አስወርዶ ሁለተኛ ተነሳ ሲለው አሁን አራተኛ ልብስ ይለብሳ ቅድስና ተደረገኛ። ይሄ ስፍራ አይደለም፣ ይሄ ቦታ አይደለም። ኢየሱስ ያድናል። ዛሬ ካላችሁበት ዘመን የሚደርሳችሁ ትወጣላችሁ። ከዚህ በኋላ ምንም ነገር አይጠቅማችሁ በሕይወት ጸናችሁ። ኢየሱስ ያድናል። ጸሎታችሁ ታውቃላችሁ። ከዛ በኋላ ጴጥሮስ መልአኩ መጥቶ በደታኛ ጴጥሮስ ህልም ይመስለው ነበር። ምን አይነት ነው አላችሁ እና የመጀመሪያው የተቆለፈው መስቀል አውጥቶ ተነሳ። ሁለተኛ ላይ ነው። ሁለተኛው ታያቸው ይወጣ። ሁለተኛው ተነሳ። ሶስተኛው መጅለስ የቀረበው ወደ ዋናው ሶስተኛው መጅለስ እሱ አውቆ ተካፈለ። ዛሬ አውቆ የሚካፈል ነገር አለ። የሰራዊት ነው ይካፈላል። የትኛው ነው ይካፈላል። በጌታ በኢየሱስ ክርስቶስ በሕይወት ጸናችሁ ምንም ነገር አይቀርባችሁ። አውቆ ይካፈላችሁ። ልክ እንደናረገ አላባ ሲሰሩላችሁ ተጋፍቱ ሁሉ ነገር ግድግድ ይበላል። የከተማው በር ተከፈተ። ልክ የከተማው በር መልአኩ እንደዛ በዚህ በኋላ አላስፈልግም ተለየ። ጴጥሮስ ታውቃለች ወደ ራሱ ተመለሰ። ወደ ቅዱሳን ቤት ዘንድ ወይም ሲጸልዩበት ወደ ነበረ ወደ ቅዱሳን ቤት ነበር። ኢየሱስ ያድናል። በዛ ሄዶ ሲያፍራው ወደ ቅዱሳን ቤት የመጀመሪያ ሮራ ምትባል የቤት ገረድ መጣች። በቀዳዳ ቤቱና እንዴ ጴጥሮስ ታናገረች። አረኔ ጴጥሮስ ማሽን ሲያዞረ አየቱና ወደ ውስጥ ገብታ ነገረቻቸው ለቅዱሳን። አረ ጴጥሮስ ተፋቶ መጥቷል። አረ ጉድ ይላል ኢየሱስ ያድናል። ህልምን እየረሳ የሚወጣ ማለት ክብር ለኢየሱስ ይሁን። ሮዳ ሲነግራቸው አረነት ፍቃጃች ነው አረኛቸው ጴጥሮስ በትጠያ እየጸለዩ ነው። እነሱ ራሱ አላማ እየጸለዩ አላማ ኢየሱስ ያድናል። ሲከፍቱ ጴጥሮስ ዛሬ የጸሎታችሁ መልስ ደጅ ቆመ። ኢየሱስ ያድናል። በምንም ሁኔታ ውስጥ ጸልዩ፣ ጸሎታችሁን አቋርጡ። ኢየሱስ ያድናል። እንጸልያለን ዛሬ። ታውቃላችሁ ያው የሚስት ይታይ የግብረት ይታይ የእንስሳት ይታይ አንድ ነገር ፊቱ አይቶ ሰውነት ይሉቀረ የጌታ ፊት አይቶ ድሮ የሚያሰራ የጌታ ፊት ብቻ ብዙ የግብረት ይታይቷል፣ የእንስሳት ይታይቷል። ይሉ ግን ከጌታ ጋር ተገናኘና ሰውነቴ ድሮ ቀራ። ኢየሱስ ያድናል። ዛሬ ኮኔክት ጋር ከመንፈሱ ጋር እንጸልይ፣ እንጹህ። ኢየሱስ ያድናል። በዚህ ሰዓት በምቹ ሰዓት መጸለይ ያለብን መጾም አለብን። ክብር ለኢየሱስ ይሁን። ጌታ እንደነገር ይናገራል በምሳሌ ላይ ይችላል። በተመቻቸ ጊዜ በዛ ሰዓት ስታራችሁ እኔ ልባርኳችሁ ጊዜ አልመጣችሁ እኔ በጠራችሁ ጊዜ አልሰማችሁም። እናንተ ግን ወደ ማለት ችግር በመጣችሁባችሁ ጊዜ በዛ ሰዓት ተጣሙኛላችሁ። እኔ በዛ ሰዓት አልሰማችሁም። መቼ ነው ተመለለ? ዛሬ መቼ ነው ተመለለ? አሁን ለሰው ምን ያደርሳችሁ? ዛሬ እኔ በዛ ሰዓት በጠራችሁ ጊዜ በዛ ሰዓት አላገባችኋለሁ። የሚገርመው ዛሬ ነው የኛ ያለ ጊዜ ጸሎት ስትባላ ራሚ ሲባሉ እንሱ
ኢየሱስ ያድናል። መጽሐፍ ቅዱሳችን ተቋማት ለዛሬ ኤልያስ ለመስዋዕቱ ምትጠራው 430 ነቢያቶች ነበሩት። እግዚአብሔር እንዲህ ነው የሚል እሱ ግን አውቋል። መሰዊያው እንደፈረሰ ዛሬ መሰዊያው ይፈረሳል። ጸሎት ተገፍቶ ወድቋል። ጸሎት ማቆያ ሆኗል። ኤልያስ ግን አንድ ነገር ገብቶታል። መሰዊያው እንደፈረሰ ለዚህ ነው ኤልያስ ተከታተለ። መሰዊያውን ሰራ፣ መሰዊያውን አወጀው። ኢየሱስ ያድናል። ዛሬ የምንሰራ ሰዎች ያገለግላል። ለዚህ ነው የተከታተለችው። ለዚህ ነው ኤልያስን ማስወገው ስለሚፈራ ስላወቀ ስለገባ እንደዚህ ዘመን ነቢይ የበዛበት ዘመን የለም። ቤቴ የጸሎት ቤት ይባል። ኢየሱስ ያድናል። በጸሎት ቤቴ ደስ አሰኛቸዋለሁ ብሎ ለኛ ክብር ለኢየሱስ ይሁን። እንደዚህ ዘመን ወጣቶች ከባድ ዘመን የለም። ጸሎት የሚሸጥበት ጸሎት የወጣበት እግዚአብሔርን የሚገለጥ መንፈስ ዛሬ ይምጣ። ኢየሱስ ያድናል። ጸሎት እንደገና ይመለሳ ወደ ቤተክርስቲያን። ክብር ለኢየሱስ ይሁን። መጸለይ አትበላ እንጸልያለን። ኢየሱስ ያድናል። ቤቴ የልብ ቤት አደረጋችኋል። በዚህ ዘመን ጌታችን ብሎ በዛን ዘመን ጅራፍ የመጣው በዚህ ዘመን ተወራጅ መሳሪያ ይዞ ነበር። ቤቱ መለከቻ ሆኗል። እውነቴን ጸሎት እየተሸጠ ጸሎት እየተነገረ ዛሬ ስራቸውን እናፈርሳለን። ክብር ለኢየሱስ ይሁን። በእውነትና በመንፈስ እንጸልያለን። ኢየሱስ ያድናል። ስለዚህ ጸሎት ሀብቱ ነው። ክብር ለኢየሱስ ይሁን። ማቴዎስ ወንጌል ላይ ምዕራፍ 6 ቁጥር 5 ስትጸልይ እንደ ግብዞች አትሁኑ፣ ለሰው የሚታዩ ዘንድ በምኵራብ በየመንገዱ ማዕዘን ቆመው መጸለይ ይወዳሉ። እውነት እውነት እላችኋለሁ ዋጋቸውን ይቀበላሉ ይላል። አንተ ስትጸልይ ወደ እርሱ ይወደሳል። አንዳንዱ ለሰው ለታይታ በአሪፍ ጸላይ ይባል ዘንድ በምኵራብ ይቆማል። በየማዕዘኑ እኛ አንዳንድ ጊዜ እንሰባሰባለን። ቅዱሳን ዘማሪዎች፣ አገልጋይ ብዙ ነገር እየመጣ ነው እንሰባሰብ። አንዳንዱ በቋመት ሲያረ ያለመቀበል ጌታው እያፈረሱ እየተገናኘን እንጸልያለን። አገልጋዮች እየተገናኘን እንጸልያለን። ቅዱሳኖች የዘሩትን ጌታ እናፈርሳለን። ኢየሱስ ያድናል እና እኛ ተገናኝተን ይሞተን ሳራ ተገናኝተን ቁጭ ያይናለን። ቅዱሳኖች ይወጣል ብላት አልበላ ጾም ላይ ወልታው ነው ሳራስ ታታ ስለው አንተና ጾመኛ ኮንግሮት ወደ ቤት ወጣ እንጂ በልጸተ ጸልይ ምን ያሰራ አንተና ማንኛው የሚታሰው ነው ወላቴ ነው ማለት እንጂ ማይቆር ይስራም ክብር ለኢየሱስ ይሁን። ዛሬ እንጸልያለን። ወደ ፍኛችሁ ወጣት ወራችሁ ተጣጣ ጸልዩ። ለትውልድ መብቴ ጸሎት ዳንኤል እንደሳሙ ያለ በቀን 3 ጊዜ ይጸልይ ነበር። ወደ ፍኙ ወጥቶ በዚያው ወጥቶ ይጸልይ ነበር። በየቦታው ይዞታ ነበር አይደል? አጣጣ እኛ ተጣጣው አለ እኔ እነዚህ ዋጋቸውን ይቀበላሉ። በቁጥር ማዕዘን ላይ ይቆማሉ። ተዋቸው ያ ዋጋቸው ነው ይቀበላሉ። ስትጸልዩ አትዙ። አባቱ እንኳን አይቶ ባሪ ተረጋግተሽ ተረጋግተውና እየጸለይኩ አንኳኳል እየጸለይኩ ራስና አንተ በስውር የምትጸልየው እግዚአብሔር በግልጽ ይገባል። በአደባባይ ይገባል። ለታይታ ጸልይ። ኢየሱስ ያድናል። ዛሬ ጸሎታችሁ ነገሩ ጸሎታችሁ ወደ ቤታችሁ ገባችሁ ወደ ስጋት በራሱ ገባችሁ ጸልዩ። እኔ ልጅ አንድ ነገር አሰብኩ ሁሌ በመኪና ሲሄድ ሁሉ ይሰራል
ዳዊት ጸልይ ሁሌ ትገባ ትኖራ አሁን የመጣራሱ ጸልይለት ልክ ነው ወደሰው ነው ሰው የራስው ጸልይኛ ምን ያደረገ ወንዶቻችን እየሰራናቸው ትውልዱ ላይ እየሰራና ጸሎት እየሰራናቸው ዛሬ ጸልይ ክብር ለኢየሱስ ይሁን። የተናገረ የጨርሳል ሉቃስ ምዕራፍ 11 ቁጥር 9 እኔ እላችኋለሁ ለምን ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያውን አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላል፣ የሚፈልግ ሁሉ ያገኛል፣ መዝጊያውን የሚያንኳኩ ይከፈትላል። ታውቃላችሁ አልጠየቃችሁም አይሰጣችሁም። ዛሬ እናንኳኳ ይከፈታል። እንጸልያለን። ዳዊት እንደዚህ ያለ ቆይቼ እግዚአብሔር ጠናዋል። ብዙ ሰባቶች ሌላ ቦታ ለቆየዋል የሚሰጡት ዳዊት እዛው ቆየ። መሳረቅ ስለምን መሳረቅ ስጠይቀው እግዚአብሔርን አባስ ከፈረስ እግዚአብሔር ጠናዋ ቆንጆ ከዛስ እሱ ዘንበል አይደለም። ለአንድ ሰው ዛሬ ዘንበል ይልበታል። አሜን በሉኝ። አሜን አይሰማ ኢየሱስ ያላ ጸሎት በቆየት ይጠይቃል። ታውቃላችሁ እንኳን ጸሎት ሰዎች ሲሄዱ ብዙ ነገር ያደርጋል። ውስጥ ያለው ሰው ይሰማል። ጸሎት አባቷን ልትሄደዋል። እዛው ቆየት ይጠይቃል። እዛው ታገስ ይጠይቃል። ዝም ብለህ አባቷቱ ጋቡ ቆየዋል። ጸናው ምን እስኪ ዘበል እስኪ ኢየሱስ ያላ በምን ሁኔታ ውስጥ ጸልዩ ሪያል መጽሐፍ ያነበብኩ ነበር። በደቡብ ላይ አባባ ዋንዳው ይባላል። ደቡብ አባባ ነገር ይህን ሰውዬ መጽሐፍ ያነበብኩ አባባ ዋንዳው ይባላል። እኔ በመጽሐፋቸው ማላቸው ዛሬ ያላቸው አባባ ዋንዳው ከተሰማቸው ሐዋርያው ጳውሎስ ነው የሚባለው። ኢትዮጵያዊ ጳውሎስ ይባላል። እና በወንጌል ብዙ ዓለመኛ ናቸው። ትልልቅ ነገር የሰሩ ትልልቅ ነገር ያደረጉ በጣም በሰዎች ይታወቁ ነበር። ሪቫይቫል የሚነሳ በኢትዮጵያ ውስጥ ካደረጉ ማለት እሳቸው ናቸው። አባባ ዋንዳው ይባላል። እና እኚህ ሰውዬ ሁሉ ጊዜ ይጸልዩ ነበር። እየሰፋ ቸርቻዎች ከመንግስት ተሳጋራች ተብለው ኑ ተባሉ። እና እንደዚያ ልክ ጉባኤ ውስጥ መጣውና በጡና መንግስት ባለስልጣኖች ፈልገውኛል ለህዝቡ ነው የሚሉት ጸልዩልኝ እና ጌታ እንደዚያ አንተ በላፊት እኔ በታች ሄዳለሁ ተይዞ ሄዱ ማለት አንተ በላይ የደረሳት የሚገርማችሁ ፖሊሶች መጥተው አስረው በመጽሐፋቸው ያለው ፖሊሶች ይዘው አስረዋቸው ወደ እስር ቤት ይሄዱ። ለፖሊሶቹ እንደዚህ ዋልቷል። እኛ አባባ ነው ይባላል ይሰማቸዋል። ንፋስ ነገር ይባላል ዘመኑ የሚያጠቃ ይሰማል ይባላል። ፖሊሶች የሚገርማችሁ ይታሰሩ እስር ቤቱ ላይ ሲደርሱ ያው ተሻለ የእስር ቤቱ አሁን አስመጥቶ ገና የሚታሰው ዝም ብሎ አይታሰር ዘመኑ አይባል ኢየሱስ ያለ አሁን አስመጥቶ ገና ነው ቤቱ እስር ቤቱ ገና ነው እሰራ ከራሽ የታሰሩ ሰዎች እስር ቤት አመለጡ። ምን አይነት ዋጋው ጸሎት የሚያመለጥ ሰው ጸሎተኛ ሰው ያመለጣል። ኢየሱስ ያለ ዛሬ አንድ ነገር ነው ብላችሁ ይሄን ሰረት ተሰባስቦ ጸልዩ አልበላ አልጠጣም እያልን እንጸልያለን። አረሰብ እያልን እንጸልያለን። አቅማችን ቅድስናችን ላይ በዚህ አንደራለን። ኢየሱስ ያለ ከክርስቶስ ጋር በመነጋገር ፌሎሺፕ ነው ጸሎት በእግዚአብሔር ዙፋን መቆየት ማለት ከዙፋኑ ውጭ ማለት ከህልውና ውጭ ለማጸል ይዞናል። ዛሬ ገባና ተከተል ቤት ኢየሱስ ያለ የሚጸልይ ሰው ያመጣል። ክብር ለኢየሱስ ይሁን። አላ በጸሎት ውስጥ አበሳች
ነገሩ ያበሳጫል። ጸሎት አጣ። ብዙ ነገር ተዘጋግቶ ጸሎት አጣ። ብዙ ነገር ተጠቅሞ ጸሎት አጣ። ኢየሱስ ያለ ዛሬ ጸሎት አጡላችሁ። ለዚህ ጫገረት የሚሆን ጸሎት ዛሬ ያበሳል። ኢየሱስ ያለ የተመታ ሰው እና